ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። በዛሬው መሰናዶ በአይን ጉዳይ ላይ እንወያያለን። የአይን ሁኔታ በተለይ በኢትዮጵያ ከፍተኛ ቀውስ እንደሆነ ዓለም አቀፍ የጤና ማዕከላት በመረጃ በዳታ አስደግፈው ያወሳሉ። ኢትዮጵያ ብዙ ሰዎች አይነ ስውራን የሚሆኑባት ሀገር ናት። ብዙ ሰዎች የአይን ሞራ ግርዶሽ፣ ግላኮማ እና ሌሎችም ከአይን ጋር ተያይዘው የሚመጡ በሽታዎች በከፍተኛ ሁኔታ የተሰራጨባት ሀገር እንደሆነች ይታወቃል። በተለያየ ጊዜ የውጭ ሀገር ድርጅቶች በቡድን ሆነው እየሄዱ ሕክምና ይሰጣሉ። ግን በሀገሪቷ ደረጃ ለአይን መፍትሄ የሚሰጥ ልክ እንደ ፖሊዮ እና ሌሎችም የወባ በሽታ ወረርሽኞች እንደሚካሄደው ዘመቻ አይካሄድም። በተለያዩ ክፍላተ ሀገራቶች ውስጥ ስንሄድ ብዙ ሰዎች የማየት ተስኗቸው እናገኛለን። በተፈጥሮ አይነ ስውር መሆን ብቻ ሳይሆን በጊዜ ሂደት የሚመጡ የአይን እይታ ማጣት፣ የአይን ብርሃን ማጣት ይከሰታል። ይሄ ደግሞ ለምንድን ነው የሚለው አንዱ በቂ ሕክምና ለመኖር ነው። ሌሎችም ምክንያቶች ይጠቀሳሉ። ለዚህ ደግሞ መፍትሄውን ዘንድ በራስ አቅም እያንዳንዳችን የኢትዮጵያውያን በተለያየ ዓለም የምንኖር ዜጎች የሀገሪቷ ውለታ አለብን። ለዛ ደግሞ የምንችለውን ማዋጣት በሀገረ መንግስት ደረጃ በገዢ ስርዓት ደረጃ መፍትሄ ያልተበጀላቸውን ነገሮች እንደ ዜጋ ሀገሬ ምን አደረገችልኝ ሳይሆን ምን አደረግኩላት ማለት ይበጃል። ይህንን የአሜሪካው የቀድሞ ፕሬዚዳንት ጆን ኤፍ ኬኔዲ ነው የተናገሩት። እንደዚህ ያሉ ኢትዮጵያውያን ደግሞ እዚህ ሀገር እና በተለያዩ ቦታዎች አሉ። ለኢትዮጵያ እና ለወገኖቻቸው የሚችሉትን የሚረዱ እንደነዚህ ያሉ ሰዎች ደግሞ ልብን ያሞቃሉ፣ ተስፋ ይሰጣሉ። ብዙ መጥፎ ነገር በሚሰማበት ዘመንና ሀገር እንዲህ ያሉ ነገሮች ስንሰማ መልካም ነው እንላለን። ይህን ዝግጅት ስትከታተሉ ብዙ ነገር ትማራላችሁ። ለአንድ ደቂቃ ያህል ሁለት አይናችሁን ጨፍናችሁ በዛው ማየት ተስኗችሁ ብትቀሩ ብላችሁ አስቡ። የዚህ ነው ያለው አይን። ወይም ቤት ውስጥ እየሄዳችሁ በምሽት መብራት አጥፉና ወደ መታጠቢያ ቤት ለመሄድ ሞክሩ፣ ወይም ወደ ክሽና። እንደነዚህ ያሉ ሚሊዮን ኢትዮጵያውያን በሀገራቸው አጋዥ ረጂ አጥተው ይገኛሉ። ይህንን እናስባለን። አይን ከማየት አይጠግብም። እነዚህ ኢትዮጵያውያን ግን በአይን ሞራ ግርዶሽ ለዓመታት ብርሃናቸውን ተነጥቀው በጨለማ ይጎሳቆሉ ነበር። ሕክምና ሊሰጣቸው ያሰበም የሞከረም አልነበረም። ነገር ግን አንድ ቀን ለነርሱ የማይቀርብ በብዙ ሺህ ማይል ርቀት ከባህር ማዶ የሚኖር ወገናቸው በድንገት አሰባቸው። ዶክተር ስንታየው ካሳ ከኢትዮጵያ ጀምረው ኦስትሪያ ቪየና እና አሜሪካ ዳላስ ከሶስት አስርት ዓመታት በላይ የሰሩበት የበቁበት ሙያቸው መልሶ ሀገራቸውን አሳሰባቸው። ለወገናቸው እውቀታቸውንና ከገንዘባቸው ለመስጠት ኢስት አፍሮ ሳይት የተባለ አትራፊ ያልሆነ ድርጅት አቋቁመው ከአሜሪካ የሕክምና ሚሽነሪ ከመላክ ሀገር ውስጥ ያሉ የአይን ሕክምና ባለሙያዎችን አስተባብሮ በመቅጠር የመጀመሪያ ተግባራቸውን በአርባ ምንጭ አቅራቢያ ካምባ ከ2300 በላይ ሰዎችን መርምረው ለ182 ሰዎች የሕክምና እርዳታ አድርገዋል። 100 ሰዎች የአይን ሞራ ገፈፋ ቀዶ ጥገና ሲደረግላቸው ለ50 ሰዎች ደግሞ የንባብ መነጽር በነፃ አድለዋል። ይሄ በጎ ተግባር በዚህ ዓመት ሰኔ ወር
በግል ወጪ የተከናወነ ሲሆን ለቀጣዩ የሕክምና ጉዞ የበለጠ ጠንካራና ስኬታማ እንዲሆን ኢትዮጵያውያንና እንዲሁም አሜሪካውያን ትብብር ለማድረግ በዳላስ ቴክሳስ ተሰብስበው ነበር። እዚህ ዝግጅት ላይ ከፍተኛ ልገሳ ያደረገው ላለፉት 15 ዓመታት ለወገኖቹ ፈጥኖ ደራሽ የሆነው ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም ግሎባል አሊያንስ ፎር ዘ ራይትስ ኦፍ ኢትዮጵያ ነው። ድርጅቱ ለኢስት አፍሮ ሳይት $15,000 ወይም 2,323,000 ብር በመስጠት የመግባቢያ ሰነድ ተፈራርሟል። Your Eminence, distinguished guests, friends of East Afro Site, ladies and gentlemen, my name is Badru Gebrexager, and I have the honor of serving as chairman of the board of trustees of the Global Alliance for the Rights of Ethiopians. Tonight, we gather to support an organization whose impact is truly transformative. East Afro Site is not just restoring sight, it is restoring hope, independence, and opportunity. Every cataract surgery is more than a medical intervention. It is a renewed life, a revived livelihood, and a family restored. We are especially proud that the $15,000 Global Alliance is contributing, as committed in the Memorandum of Understanding we are about to sign, was made possible through the unwavering generosity of the Ethiopian diaspora community in Munich, Germany. ግሎባል አሊያንስ ሊቀመንበር አቶ በትሩ ገብረ እግዚአብሔር በገንዘብ ማሰባሰቡ ላይ በመገኘት በጎ ዓላማውን በመደገፍ ዶክተር ስንታየው የተነሱለትን ዓላማ አወድሰዋል። ማወደስ ብቻ ሳይሆን የለገሱት ገንዘብ የተሰበሰበው በጀርመን ሀገር ሚዩኒክ ከተማ የሚገኙ ቅንና ለወገን ተቆርቋሪ ኢትዮጵያውያን መሆናቸውንም ገልጸዋል። ዓለም አቀፍ ትብብር ለኢትዮጵያውያን መብት በአሜሪካን ሀገር ከ150,000 በላይ ኢትዮጵያውያን በሳውዲ አረቢያ ተዋርደው ሲባረሩ በቁጭት የተቋቋመ ድርጅት ነው። Saudi, stop, killing, respect, human rights. ይሄ በአዲሱ ዘመንና ቴክኖሎጂ በፌስቡክ ሰው ሲገደል ሲጎተት ሲደበደብ ላይቭ ነው እና ያ ደግሞ የኛ ዜጎች የመጀመሪያ እንደዛ አይነት መከራ ሁሉም ሰው በአእምሮ የሚመላለስበት መንግስት አንድ ነገር ያደርጋል የሚል ስሜት ነበር። መንግስት ግን ከዛኛው ተነሳ። እኛ ስንሰባሰብ ግሎባል አሊያንስ የተለያየ እምነት ያለን ፖለቲካ እምነታችን ፖለቲካ ውስጥ አልነበረም። እንደ ዜጋ ተጠቃሚ የሚል ስሜት ነበር። ያ ግን የመንግስት አቋም እንድንይዝ አደረገን እንጂ የፖለቲካ እምነታችን እዚህ ውስጥ አልነበረም። እንደ ዜጋ እንዴት የሰው ልጅ እንዲህ ይደረጋል የሚል በሳውዲ መንግስት ላይ ልክ ንዴት ቁጭት ነበር። ግን መንግስት ራሱ እነዚህ ህገወጥ ዜጎች ናቸው አለ ራሱ ፈቃድ ሰጥቷቸው የወጡትን ዜጎችን ቢያንስ ዜጎችን አትንኩ፣ በአግባቡ ወደ ሀገራቸው ልትልኳቸው እቀበላለሁ ሊል ይገባል። ይህን ሳይሆን ያደረገው ህገወጥ ናቸው እና ሰማይ መሬቱ ለእኛ የራቀበት ጊዜ ነበር። በሳውዲ በውርደት የሚመለሱ ዜጎቻችን በክብር እንዲመለሱ ከማድረግ ጀምሮ ቡራዩ፣ በጌዲዮና ጉጂ ለተፈናቀሉ፣ በደብረ ብርሃን፣ በባህር ዳር፣ በትግራይ እና መተከል ለተፈናቀሉ ዜጎች መልሰው እንዲቋቋሙ፣ በየመንና ሊቢያ በስቃይ የነበሩ ወገኖቻችን ወደ ሀገራቸው እንዲመለሱ ያለማመንታት ለወገኖቹ እየደረሰ የተቋቋመለትን ዓላማ በአግባቡ በተጠያቂ መንገድ እየፈጸመ ድርጅት ነው።
የአካል ጉዳት ለሚደርስባቸው ዜጎች የሚሆን 15 ሚሊዮን ብር የሚያወጣ የሕክምና ቁሳቁስ ድጋፍ አድርጓል። ግሎባል አላያንስ ዓለም አቀፍ ትብብር ለኢትዮጵያን መብት ከአማራ ልማት ማህበር ጋር በመተባበር በደቡብ ወሎ ዞን ሐይቅ ከተማ በአሸባሪው ህወሓት ፈርሶ የነበረውን የሐይቅ ቁጥር 2 የመጀመሪያ ደረጃ ትምህርት ቤት አስገንብቶ አስረከበ። ተማሪዎች በጦርነቱ ወቅት ትምህርት ቤታቸው በመፍረሱ ለመማር ተቸግረው እንደነበር አስታውሰው በአጭር ጊዜ ውስጥ በመሰራቱ ደስታቸውን ገልጸዋል። አሁንም ለወገኖቹ በዚህ መልኩም ደርሷል። ዶክተር ስንታየው ያቋቋሙት ኢስት አፍሮ ሳይት ለአንድ ታካሚ ለአንድ አይን $150 ወጪ እንደሚያስፈልግ ይናገራሉ። ይህ ወጪ ቀላል አይደለም። ዓለም አቀፍ ትብብር ለኢትዮጵያውያን መብት ግሎባል አሊያንስ ፎር ዘ ራይትስ ኦፍ ኢትዮጵያ $15,000 ለግሷል። $15,000 ለመቶ አይን ወጪ የሚሸፍን ነው። East Afro site is not just restoring site. It is restoring hope, independence, and opportunity. Every cataract surgery is more than a medical intervention. It is a renewed life, a revived livelihood, and a family restored. We are especially proud that the $15,000 Global Alliance is contributing as committed in the Memorandum of Understanding we are about to sign was made possible through the unwavering generosity of the Ethiopian diaspora community in Munich, Germany.